سلام زخبركم من فتوات بيس من الشانل كم يتخونوا لمونا كنت المود باستفرالي زعباتات مسيكم الله كن ميجن الشانل نخعبي زريد ما نخالف نخبت صح لايك شير كومنت بعبيد ما سبسكرايب بمقباره جمروا نايز عمت بولوص تيك توكر زخونه ادوناي برهانه حدش كبر وسن مونانو تفليتو بإثيوبيا تاريخ سوشيال ميديا حدش تاريخ خمسة سرحة بحانت ليت دما لعلي 20 مليون بر كمستأكبه تفريد له خالي دما أفرو إنفستمنت جروب أفري تويتر زت بهذا ناي أونلاين هاري بلاتفورم إيليرنينج بعلي أمر يقوله باركس كبرات فتوات انتخاباتنا أزيو من كالوتون زعباتنا باخم خن بلكم منا أسكاب موداتا حيبركم ناخذ انحو عيد من أيو በዱባይ ሙሉ ማለት ነው ጠብቆን ኤፕሪል ዱባይ አፍሮ ሃፕ ኢንቨስትመንት ግሩፕ አፍሪ ቱቶር ዝተባሃለ ናይ ኦንላይን ሃሪ ፕላትፎርም ብዕሊ ኣመሪቑ ኣብ ኢትዮጵያ ዲጂታል ትምህርቲ ንምስፍሕፋሕ ዓሊሙ ዝንቀሳቐስ አፍሮ ሃፕ ኢንቨስትመንት ግሩፕ ብናይ ባዕሉ ክእላታት ዘማዕበሎ አፍሪ ቱተር ዝተባሃለ ናይ ኢለርኒንግ ፕላትፎርም ሎም ትማሊ 13 ለካቲት 2018 ዓ.ም ኣብ ኣዲስ ኣበባ ሆቴል ስካይላይት ብርክት ዝበሉ ዕድማት ኣጋይሽ ኣብ ዝተረኸብሉ ኣመሪቕሎ ናይቲ ፕላትፎርም ናይ ኸብረ ጋሻ ዝነበሩ ኣማኻሪ ሚኒስተር ዲኤታ ሚኒስተር ትምህርቲ ኤፌድሪ ፕሮፌሰር ክንደያ ገብረሂወት ኣብዚ ሕዚ እዋን መንእሰይ እኹል ፍልጠትን ክእለትን ክዕጠቕ ከም ዝግባእ ኣተሓሳሲቦም ኣለዉ ኣደ ወንበር ቦርድ አፍሪ ሃፕ ኢንቨስትመንት ግሩፕን ዋና ፈጻሚ ስራሕ አብሪ ቢዝነስ ግሩፕ ወይዘሮ አብረህት አየለን ብወገን ሰብ ሃፍቲ ኣብ ህንፀት ዓቕሚ መንእሰይ ዝለዓለ ሓላፍነት ከም ዘለዎም ብምግላጽ አፍሪ ቱር ድማ ናይ መንእሰይ ክእለቶም ናብ ተግባራዊ ስራሕ ዝልውጥሉ ድልድል ምዃኑ ሓቢረን እየን ተዓዋቲ ኣዋርድ ቲክቶክ እዚ ዓመት ኣምባሳደር አፍሮ ሃብን ዝኾነ መንእሰይ ቲክቶከር አዶናይ ብርሃን ሃይለ ሚካኤል ብወገኑ እዚ መድረኽ ንመንእሰይ ኢትዮጵያ ኣብ ሃገሮም ትርጉም ዘለዎ ናይ ስራሕ ዕድል ንምፍጣር ዓብዪ ዓቕሚ ከም ዘለዎ ድማ ገሊጹ እዩ ኣብ አፍሪ ትዊተር ስልጠና ንምርካብ እትደልዩውን በዚ ኣብ ታሕቲ ኣቐሚጥናልኩም ዘለና መመዝገቢ ከም ዝከኣል ምምዝጋብ ክፍሊት ድማ ተመጣጣኒ ከም ዓይነት ስልጠኑ ከም ዝተፈላለየ በቴሌብርን ፒሳን ከምኡውን ብባንኪ ከም ዝፍጸም ድማ ተፈሊጡሎ ብተወሳኺ ድማ አዶናይ ብርሃነ ሓድሽ ታሪክ ክብረ ወሰን ምውናን እዩ ተፈሊጡ ዘሎ ኣብ ኢትዮጵያ ታሪክ ሶሻል ሚዲያ ሓድሽ ታሪክ ተሰሪሕሎ ብሓንቲ ለይቲ ድማ ልዕሊ 20 ሚልዮን ብር ከም ዝተኣከበ ተፈሊጡ ትማሊ ምሸት ብመንገዲ ቲክቶክ ካብቲ ልሙድ ዝተፈለየ ትፅቢት ዝነበሮ ዕላማ ንወገን ምሕጋዝ ዝብል ሓደ ነይሩ ብፅዕንቶ ፈጣሪ ቲክቶክ አዶናይ ብካሊድ ፋውንዴሽንን ዝተመርሐ መደብ ምእካብ ገንዘብ ብሓንቲ ለይቲ ጥራሕ ልዕሊ 20 ሚልዮን ብር ብምእካብ ንልቡ ኩላትና ብዝትንክፍ ዓወት ተዛዚሙሎ ቲክቶከር አዶናይ ንማሕበራዊ ሚድያ ንዓቢ ዕላማ ከመይ ጌርካ ከም እትጥቀመሉ ብግብሪ ዛርኤ መንእሰይ እዩ ብሓንቲ ለይቲ ድቃስ ስኢኑ ንሰናይ ተግባር ብምትንሳእን ድምፁ ንኻልኦት ተስፋ ብምግባርን ንዘርእዩ ጽንዓት ቆራጽና ዓቢ ምስጋና ይግባእ አዶናይ ሎሚ ንብዙሓት ምልክት ምሕረትን ለውጥን ኮይኑሎ ካብ ሳንቲም ክሳብ ሚልዮናት ዝለገስሉ ኣብ ወፃእን ኣብ ሃገር ውሽጥን ዘለኹም ብምልኹም ተማሊ ለይቲ ዘርእኽሞ ሓድነት ኣዝዩ ዝድነቕ እዩ እዚ ዓወት እዚ ንስኹም ስራሕኽሞ ድንቂ ታሪክ እዩ ነዚ ዓቢ መድረኽ ብምምቻው ንህይወት ብዙሓት መድሓን ምኽንያት ብምዃንን ካሊድ ፋውንዴሽን ዘካይደ ዘሎ ስራሕ ኣብ ታሪክ ዝዝከር እዩ እቲ ፋውንዴሽን አዶናይ ዝፈጥሮም
ምትሕባራት ነቲ ናይ ሰብኣውነት ሓቀኛ ትርጉም እንደገና ኣመስኪሩ እዩ ንሕና ተሓባቢርና ንሰናይ ነገር ደው ኢልናን እቲ ዘይንስዕሮ ፈተናን ዘይንሰግሮ ሽግረን ከምዘየላ እዚ ናይ ሓንቲ ለይቲ ትምህርቲ ተኣምር ህያው ምስክር እዩ ኣዶናይ ድማ በአንደበቱ ከምዚ ግበልውን ገሊጽሎ ክሳብ መወዳእት ድማ እዚ ቪዲዮ አዳምጽዎ አብዛኛው ወጣት እንዲረዳኝ ማለት ነው በሚገባቸው መልክ ላስረዳቸው ፈልጋለሁ የኔ ዓላማ አንደኛ ታዋቂ እንድትሆኑ ነው ያው ታዋቂነት ይዞት የሚመጣ በረከት አለ አንዳንዴ ደግሞ ይዞት የሚመጣ ነገሮች አሉ የታወቀ ነው ግልጽ ነው ይሄ እኔ በረከቱ ላይ ፎከስ ማድረግ ፈልጋለሁ ህይወት ሁሌም ቀንና ጨለማ ነች ተቃራኒ ነገር አላት ስለዚህ በረከታችን ላይ ፎከስ ባረግን ቁጥር በረከቱ ዳብል እጥፍ እየሆነ ነው የሚመጣው ብዙ ወጣቶች ፍላጎታቸው በዚህ ዘመን ምንድነው አንደኛው ያው ገንዘብ ነው ታዋቂነት አለ ታዋቂነት የሚመጣው ደግሞ በአዋቂነት ነው የምታረገውን ነገር ማታቅ ከሆነ እንግዲህ ታዋቂ መሆን አትችልም እኔ ማቀው ነገር አለ ለዛው ነው ታዋቂ ሆንኩት በዛ ማቀው ነገር ማለት ነው ገንዘብ መስራት በቲክቶክ በጣም ቀላል የሆነበት ጊዜ ላይ ነን ያለነው እኔ ቲክቶክ ስልጠና ስሰጥ ኮንተንት ክሪኤሽን ክላስ ስሰጥ በአፍሪ ቱቶርስ ማለት ነው ዝም ብላችሁ ተምራችሁ ቪዲዮ መቅረጽ ጀምራችሁ በዛው እንድትሄዱ አይደለም የኔ ዓላማ ቲክቶክ ተምራችሁ ኮንተንት ክሪኤሽን ተምራችሁ ከዛ መጨረሻ ከፍተኛ ተከፋይ እንድትሆኑ ነው ቢዝነስ ከሆናችሁ እንዴት አድርጋችሁ የእናንተ ቢዝነስ አሁን ለምሳሌ 22 ወይም የሆነ ሰፈር ብትሄዱ ስንት ስልክ ቤቶች ነው ያሉት በጣም ብዙ ስልክ ቤቶች አሉ የተለያየ ስም ነው ያላቸው የተለያየ ንግድ ፍቃድ አላቸው አይደለ ከነዚህ ስልክ ቤቶች የሚለየህ አንድ ነገር ምንድነው በምንድነው የምትለየው ወይም ደግሞ ልብስ የምትሸጥ ከሆነ ምንድነው የምትለየው አብዛኛው ሱቆች ከቱርኪ ነው የሚያስመጣቸው ልብሶቻቸው የተለያዩ ፋሽኖች ስታይሎች አሉ ግን እንዴት አድርገህ ለየት ብለህ ትቀርባለህ ይህ ነው ሚስጥሩ ይህ ነው ስኪሉ እቺን ካወቅባት ያንተን የሚመስል ፕሮዳክት የያዙ ማአት ቢዝነሶች እንዳሉ እያወቅ ግን ደግሞ እኔ ማስተምራትን የቲክቶክ ስልጠና የኮንተንት ክሪኤሽን ስልጠና ካወቅ ስቲል አንደኛ ትሆናለህ ስቲል ያንተ ልብሶች አንደኛ ናቸው ያንተ ልብሶች ሞር ኳሊቲ ናቸው እነዚህ ሐሳቦች የምናስተላልፍበት በቲክቶክ ነው ዘመኑ ተቀይሯል ማስታወቂያ እንግዲህ ድሮ እንለጥፍ ነበር ግድግዳ ላይ በጣም ውድ ነበሩ ኢቭን መንገድ ላይም አሉ ስክሪኖች በጣም ውድ ነበሩ ሰው ግን የለም አሁን ኢቭን እኮ እርስ በራሳችን እያወራን ያለው ስልካችን ላይ አይገርምም ሁላችንም ማለት ነው በየሁለት ደቂቃ ስክሮል እንዳደረግ ነው የሆነ አዲክሽን መጥቶብናል የሆነ ሱስ ማለት ነው የማይፋታ ሱስ እንግዲህ ይህ ሱስ ነው አቴንሽን ይባላል አቴንሽን is the real currency እዚህ ጀነሬሽን ላይ አቴንሽን ማለት ትኩረት ነው የሰው ትኩረት መያዝ አቅሙ ካለ ህይወትህን በአጠቃላይ መቀየር ትችላለህ በግለሰብ ደረጃ ሳይሆን በቢዝነሶችም ደረጃ ስለዚህ ሁላችሁም እንድትቀላቀሉ ፈልጋለሁ አዲሱ ጀነሬሽን መጥቷል አዲሱ the new money መጥቷል ቲክቶክ እንግዲህ የኢትዮጵያ ኢኮኖሚ በአብዛኛው የብዙ ሰው ህይወት እየቀየረ ነው ያለው የብዙ ከኔ ጀምሮ እኔ ካናዳ ያለው ታስታውሱ ከሆነ ቪዲዮዎችን ካያችሁ በረንዳ ወጣ ቀርቤ ነው አራውጥቻለሁ እውነት ለመናገር ሻንጣዬን ይዤ ወዴት እንደሚሄድ አላውቅም $100 ነበር የሰጠኝ ከዝኔ እቺ $100 ኡበር ለኡበር ሆነቺ መንገድ ለመንገድ ከዛ ዝም ብዬ ዞራለሁ ምንድነው ማድረገው ምን እያደረኩኝ ነው የዛኔ አስታውሳለሁ ለሁለት ዓመት ሙሉ እኮ ከተቀጣሪነት ወጥቼ ነበር ከዛ የዛች ቀን ግን በረዶ ቅጥቅጥ ሲያደርገኝ ቦርሳዬን ይዤ በትክክል ማሰብ ጀመርኩኝ ለምንድነው ኢትዮጵያ ይዤ ማሰራው ለምንድነው እዚህ መሰቃየው because ከሁለት ዓመት ከተቀጣሪነት ወጥቼ አስቡት እንግዲህ ተመልሼ ተቀጣሪ ለመሆን ስሞክር እንደገና because ከዛ በፊት እየሰራሁት የነበረው ስራ ሱፐርቫይዘር ነበርኩኝ የሴኩሪቲ ተከፋይነቴ እየጨመረ ነበር because ለ3 ዓመት ነው 4 ዓመት ሰርቻለሁ እዛ ቦታ ላይ በየአመቱ ክፍያ እየተጨመረ መጣና ከዛ አቋረጥኩኝ የራሴ ስራ ጀመርኩኝ ወደድኩኝ በረንዳን ወጣው ከዛ ተመልሼ እንደገና ወደ ዜሮ ልመለስ ወደ ዝቅተኛ ተከፋይነት ልምድ የለህም ተብዬ ማለት ነው እና ኦኬ የሆነ ስህተት ሰርቻለሁ ኢትዮጵያ መመለስ አለብኝ አዲስ አበባ በጣም እያደገች ነው ኢትዮጵያ በአጠቃላይ እያደገች ነው በጣም ብዙ እድሎች እየመጡ ነው ለወጣቶች እያስተዋላችሁት ነው ሶሻል ሚዲያ ደግሞ የዚህ ለውጥ ዋነኛው ቁልፍ ሆኗል በአሁን ጊዜ አዶናይ የነበረበት ደረጃና ኢትዮጵያ ሲመጣ የነበረበት ያለው ደረጃ በጣም ተቃራኒ ነው አሁን ነው እንደውም የውጭ ሀገር ኑሮ እየኖርክ ያለው እውነት ለመናገር ውጪ ከሆነ አሁን ነው ውጪ ነው ያለው ሲሪየስሊ የዛኔ ውጪ ያለው ትክክል አልነበረም ስለዚህ ኢቭን ዲያስፖራዎችም ወደዚህ ትመጡና ትማራላችሁ ኮንተንት ክሪኤሽን ቢዝነሳችሁ በዛ ብቻ ነው የሚያድገው ቢዝነስ ካለ ቪዲዮ ክሪኤሽን ቪዲዮ ኮንተንት ክሪኤት ማድረግ ማትችል ከሆነ በምንም ተአምር ማደግ አትችልም በምንም ተአምር ካምፓኒዎችን መብለጥ አትችልም ቢዝነሶችን መብለጥ አትችልም ወደ ኪሳራ ትገባለህ ይህ በ100% እርግጠኛ ነው የምናገረው 100% ካለ ቲክቶክ ቢዝነስ አይሆንም you know that's very simple ስለዚህ እኛ ኮንተንት ክሪኤተሮች ደግሞ ለበጣም ብዙ ቢዝነሶች እናስፈልጋቸዋለን ኮንፊደንስ ደግሞ ላስተምራችሁ ቀዱልኝ ኮንፊደንስ ከሌላችሁ እንዴት ብላችሁ ከካሜራ ፊት ቆማችሁ በኩራት ትናገራላችሁ
የቢዝነስ ባለቤቶች አላችሁ ሌላ ኮንተንት ክሪኤተር ወይም ቪዲዮ የሚሰራ ቲክቶከር መቅጠር አትችሉ ግን ደግሞ ሌላው ችግር ምንድነው ለራሳችሁ መናገር አትችሉም ካሜራ ትፈራላችሁ ሰው ምን ይለኛል ወይኔ ጉድ እንደዚህ ቢሆንስ እንደዛ ሊመጣብኝ አሉታዊ የሆነ አስተሳሰብ አያችሁ የውድቀታችን ምንጭ እዚህ ውስጥ እንዳለ ይህ ካልቀየር ነው ደግሞ መቀየር አንችልም ወደዚህ አዲሱ ገንዘብ መቀላቀልም አንችልም ስለዚህ እኔ ከአይምሯችሁ ጀምራለሁ መጀመሪያ ማይንድሴታችሁ ላይ ነው መሰራው ኮንፊደንሳችሁ ሰው ምን ይለኛል የሚለው ፍርሃት እሱ በስነ ስርዓት እንድታስተካክሉ አግዛችኋለሁ ከዛ በኋላ ስለ ቲክቶክ ሚስጥሮች አካፍላችኋለሁ እንዴት ጎበዝ ሆናችሁ እንደምትገኙና እንዴት ገንዘብ እንደምትሰሩ መንገዶች ራሴ ያሳያችኋለሁ ህይወታችሁ ይቀየራል ማለት ነው እንግዲህ ቴንክ ዩ ሶ ማች ባርከስ ክቡራትን ፍትዋትን ተኸታተልትና ንሎሚ ዝሓዝናልኩም ዛዕባታት እዞም ክሰምዑም ፀናሕኩም መስል ነይሮም እስካብ መወዳእታ ሓቢርኩምና ስለ ፀናሕኹም እንዳመስገንኩ ቅድሚ ምውፃኹም ግን እዚ ቻናል ንኸዓቢ እዚ ቪድዮ ድማ ናብ ካልኦት ንኽበፅሕ ላይክ ሼር ኮመንት ብዓቢ ድማ ሳብስክራይብ ከይገበርኩም ከይትወፂኢኹም